ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ እጅግ በጣም ወሳኝና ብዙዎቻችን የምንሳሳትበት የፊት ቆዳ አጠባበቅና የሳሙና ምርጫችን በተመለከተ በዝርዝር እንወያያለን። ፊታችን የክብር መገለጫችን ነው። ነገር ግን ሳናውቅ በምንጠቀማቸው ሳሙናዎች ቆዳችን እየጎዳ ነው ይሆን? እስከ ፕሮግራሙ መጨረሻ አብራችሁን ከቆያችሁ ለቆዳችን ተስማሚ የሆነውን ሳሙና እንዴት መምረጥ እንዳለባችሁ ሙሉ ግንዛቤ ታገኛላችሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህ መረጃ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁ እንዳትረሱ። ወደ ዝርዝር መረጃው እንለፍ። ፊትን የሚያቀሉ ሳሙናዎች የረጅም ጊዜ ጉዳታቸውን ስናይ ብዙዎቻችን ፊታችን እንዲቀላ እንፈልጋለን። ነገር ግን የሚያቀሉ ተብለው የሚሸጡ ሳሙናዎች አብዛኛውን ጊዜ ሃይድሮኪኒየን ወይም ሜርኩሪ ሊኖራቸው ይችላል። እነዚህ ኬሚካሎች መጀመሪያ ላይ ቆዳን ቢያፈኩም ከጊዜ በኋላ ግን የቆዳችን የተፈጥሮ መከላከያ በማሳሳት ለፀሐይ ቃጠሎ፣ ለቆዳ ካንሰር እና ለቋሚ ጠቆር ያለ ነጠብጣብ ወይም ሪባውንድ ሃይፐር ፒግመንቴሽን ያጋልጣሉ። አረፋና የስብ መጠን ያላቸውን ሳሙናዎችን ስናይ ብዙ አረፋ ያላቸው ሳሙናዎች፣ እነዚህ ሳሙናዎች ከፍተኛ የሆነ ሰርፋክታንት ወይም ቆሻሻ ጠራጊ ናቸው። ይህ ማለት የቆዳችንን ተፈጥሯዊ ዘይት አጥቦ ስለሚያወጡ ቆዳን ደረቅና መዳም ያደርጋሉ። እነዚህ ለወዛም ቆዳ ላላቸው ሰዎች መጠነኛ ጥቅም ቢኖራቸውም ለደረቅ ቆዳ ግን ፈጽሞ አይመከሩም። ዝቅተኛ የስብ መጠን ያላቸው ቆዳን በማድረቅ ለፊት መጨማደድ ያጋልጣሉ። ከፍተኛ የስብ መጠንና አሲዳማነት ያላቸው ሳሙናዎችን ስናይ ከፍተኛ የስብ መጠን ያላቸው ሳሙናዎች ለደረቅና ስስ ቆዳ በጣም ተስማሚ ናቸው። የቆዳችን ተፈጥሯዊ የፒኤች መጠን መጠነኛ አሲዳማ በግምት 4.7 እስከ 5.75 ነው። ከፍተኛ የስብ መጠን ያላቸው ሳሙናዎች ይህን ሚዛን ለመጠበቅ ይረዳሉ። ይህም ለደረቅና ስስ ቆዳ በጣም ተስማሚ ናቸው። በፋብሪካ ደረጃ ደረቅ ሳሙናዎች በሁለት ደረጃዎች ይመረታሉ። አንደኛ ከስብ የሚመረት ሲሆን የስብ መጠኑ ከፍተኛ የሆነና ፊትን እንዳይጎዱ አሲዳቸው አነስተኛ የሆኑና ጥራት ያላቸው ሲሆኑ ለቆዳ ተስማሚ ናቸው። ሁለተኛ ዝቅተኛ ስብ ያለውና ከፍተኛ አሲድ ያለው ሲሆን ይህ ሳሙና ለቆዳ ሳይሆን ለጨርቅና ለዕቃ ማጠቢያ ነው የሚያገለግሉት። ቆንጆ ሳሙና ማለት የቆዳን ተፈጥሯዊ እርጥበት ሳይነካ የቆሻሻን ብቻ የሚያስወግድ ነው። ጥርት ያለ ቆዳ ሲባል ነጭ መሆን ማለት አይደለም። ይልቁንም ከቡግር ከጠባሳና ካልተፈለገ ሽፍታ ነፃ የሆነ ጤናማ ወዝ ያለው ወጥ የሆነ የቆዳ ቀለም ማለት ነው። አንድ ሰው ጥርት ያለ ቆዳ እንዲኖረው 3 መሰረታዊ ነገሮችን መተግበር አለበት። አንደኛ የቆዳ ንጽህና መጠበቅ፣ በቀን 2 ጊዜ ለቆዳ ተስማሚ በሆነ ሳሙና መታጠብ። ሁለተኛ የቆዳ እርጥበትን መጠበቅ፣ ከታጠቡ በኋላ ተስማሚ ቅባት መቀባት። ሶስተኛ ቆዳን ከፀሐይ ጨረር መከላከል፣ የፀሐይ መከላከያ ሰንስክሪን መጠቀም። ታዋቂ የሳሙና አይነቶችና ጥቅሞቻቸውን ስናይ አንደኛ የምናገኘው ማርሴሌ ነው። ማርሴሌ ከተፈጥሮ የዘይት ውጤቶች የሚሰራና ለስላሳ ቆዳ ላላቸው ተመራጭ ነው። ሁለተኛ ላክስ ኤንድ ብሪዝ፣ እነዚህ ጥሩ መዓዛ ያላቸውና ለሰውነት ገላ መታጠቢያነት የሚመረጡ እንጂ ለፊት ቆዳ ላይ ተጋላጭነት ሊኖራቸው ይችላል። ሶስተኛ ጆንሰን፣ እጅግ በጣም ለስላሳ በመሆኑ ለህፃናትና ለስስ ቆዳ ይመከራል። አራተኛ ፔርስ፣ በውስጡ ግሊሰሪን ስላለው የቆዳን እርጥበት አይመጥም፣ ለደረቅ ቆዳ በጣም ተስማሚና ቆንጆ ነው። አምስተኛ ዶቭ ሳሙና፣ ሴንቴቲክ ዲተርጀንት ወይም ሴንዴት ይባላል። ከኬሚካል ውህዶች የሚሰራ በመሆኑ የቆዳ ፒኤች አይቀይርም። ለሁሉም የቆዳ አይነት በተለይም ለደረቅ ቆዳ እጅግ በጣም ተስማሚ ነው። መድኃኒትነት ያላቸው ሳሙናዎችን ስናይ እነዚህ ሳሙናዎች ለተወሰነ የቆዳ ህመም ታስበው የሚዘጋጁ ናቸው። የመጀመሪያው አንቲፈንጋል ወይም ጸረ ፈንገስ እንደ ኪቶኮናዞል ያሉ ንጥረ ነገሮችን ይይዛሉ። ለጭርትና ለፈንገስ ላሉ በሽታዎች ለህክምና ወይም ለመድኃኒትነት ያገለግላሉ። ሁለተኛው አንቲባክቴሪያል ወይም ጸረ ተህዋሲያን እንደ ክሎሮሄክሳይዲን ያሉ ኬሚካሎችን ይይዛሉ። ለከፍተኛ ብጉርና ለቁስለት ላለባቸው ሰዎች ያገለግላሉ። ሶስተኛ ሰልፈር ሶፕ ለቆዳ ማሳከክና ለብጉር መፍትሄ ይሆናሉ። ሌላኛው ማንኛውንም ሳሙና ከመግዛታችሁ በፊት የያዘውን ንጥረ ነገር ማንበብ ልምድ አድርጉ። ውድ የቻናላችን ቤተሰቦች ስለፊት ሳሙና የነበረን ቆይታ ይህን ይመስል ነበር። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ ማድረጋችሁንና ለወዳጅ ዘመዶ ሼር ያድርጉ። ዋናው ግን አሁኑኑ ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አረጋግጡ። በሚቀጥለው ቪዲዮ እስክንገናኝ ጤና ይስጥልኝ።